ማንም ሰው በየትኛውም የህይወት ምዕራፍ ውስጥ ቢሆን ስኬት እንዳለ ሁሉ ውድቀት አለ። ነገር ግን ለሚያጋጥሙን ውድቀቶች ሰበብ ከመፍጠር ይልቅ እርምጃ መውሰድ። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለማታውቁኝ በጸሎት እባላለሁ። ቤተሰብ የሆናችሁ እንኳን ደህና መጣችሁ። ቤተሰብ ያልሆናችሁ ደግሞ ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና እጠይቃለሁ። ይህን ቪዲዮ ማየት ከመጀመራችሁ በፊት ላይክ፣ ሼር እያደረጋችሁ ጀምሩ። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። እሱ ምንድነው? ማንም ሰው በየትኛውም የህይወት ምዕራፍ ውስጥ ቢሆን ተማሪም ሆነ ሰራተኛ ስኬት እንዳለ ሁሉ ውድቀቶች፣ ሽንፈቶች ምናምን ይኖራሉ። ስለዚህ በህይወታችን ለሚያጋጥሙን ውድቀቶች ሰበብ እንሰጣለን። አብዛኛውን ጊዜ ይሄ ያልተሳካልኝ ከዚህ አንጻር ነው፣ ሌሎችን ብሌም እያደረግን ወይም እነሱን እየወቀስን ባለን በአካባቢያችን ያለው የተለያዩ ነገሮችን ሰበብ እየፈጠረን ሁልጊዜ ለራሳችን ኤክስኪውዝ እናደርጋለን። ሞር ከውድቀቶቻችን ተምረን እነሱን እንድለሰን ወስደን ለወደፊት የተሻለ ነገር ለመስራት ከመጣር ይልቅ ሁልጊዜ ሰበብ እንሰጣለን ማለት ነው። ስለዚህ የዛሬው ቪዲዮ የሚያተኩረው ምን ላይ ነው? ሁልጊዜ ሰበብ ከመስጠት እንዴት መታቀብ እንችላለን፣ ወይም ደግሞ ለሚያጋጥሙን ውድቀቶቻችን ሰበብ መስጠትን እንዴት ማስቆምና የተሻለ እድገትን እንዴት ማምጣት እንችላለን የሚለውን ነው የምናየው ማለት ነው። የትም እንዳትሄዱ ላይክ እያደረጋችሁ እንዲሁም ሰብስክራይብ አድርጉላለሁ። እንግዲህ በህይወት ውስጥ ማንም ሰው ተማሪም ሆነ ሰራተኛ ወይም በተለያየ የጂኦግራፊካል ሎኬሽን ውስጥ ይሁን ማንም ሰው የተለያየ ህይወት ምዕራፍ ይኖረዋል። ስለዚህ ሌትስ ሴይ አንድ ተማሪ ኤ ማምጣት ቢኖርበት በዚህ ሴሚስተር እነዚህን ኮርሶች ኤ ስኮር ማድረግ አለብኝ ብሎ አዘይንዶ ዘ ሴሚስተር እንግዲህ ስኮር ማድረግ የጠበቀውን ላያገኝ ይችላል። ያ የሆነው እንግዲህ የተለያዩ ነገሮች አሉ። ጊዜውን በአግባቡ ካለመጠቀም፣ ስኬጁል አውጥቶ ብዙ ትኩረት ወይም መስጠት ያለበትን ነገር ሳይሰጥ ሊሆን ይችላል። ወይም ደግሞ ያጠናን እንትኑ ያንን ነገር ራሱ ሙሉ በሙሉ ኃላፊነቱን ወስዶ ወይም ወስዳ ለወደፊቱ ከማሻሻል ይልቅ ይሄ ያልሆነው ከዚህ ነው፣ ኮፒ ስላላደረኩ ነው፣ እንዲህ ስላልሆነ ነው፣ በጣም ብዙ ምክንያቶችን እንደረድራለን። በስራ ገበታችንን ብንሆን ልክ እንደዛ ማለት ነው። ያ ከሚሆን ይልቅ ካጋጠሙን ውድቀቶቻችን፣ ስህተቶቻችን በመማር ለወደፊት እንዴት ማስተካከል እንዳለብን ለሰን መውሰድ፣ ትምህርት መውሰድ ነው ያለብን እና ሁልጊዜም ይሄ ምንም የእድሜ ክልል ራሱ የለውም። ሰበብ እንሰጣለን። በቃ በተፈጥሯችን ሰበብ እንወዳለን እና ለሚያጋጥሙን ውድቀቶቻችን ሰበብ መስጠትን እንዴት ማቆም እንችላለን? ይህንን ያግዛሉ ብዬ ያሰብኳቸውን የተወሰኑ ነጥቦችን እናያለን ማለት ነው። የመጀመሪያው ምንድነው? እንግዲህ ሙሉ ኃላፊነት መውሰድ ነው። የተፈጠረውን እንትን በህይወታችን ያጋጠመን ውድቀትም ከሆነ ሙሉ ኃላፊነት ወደ ራሳችን መውሰድ፣ ቴክ ፉል ሪስፖንሲቢሊቲ ማለት ነው። ምንድነው ይሄ? ሌሎችን ብሌም ከማድረግ ወይም በአካባቢያችን ያለውን ነገር እንደዚህ ስለሆነ ነው፣ ይሄ ስለሌለ ነው፣ በጣም ብዙ ምክንያቶችን እንትን ከመውሰድ ሙሉ ኃላፊነት ወስደን በቃ ጥፋቱ የኔ ነው፣ ይህን ስላላደረኩ ነው፣ ለወደፊት ምን ማድረግ አለብኝ፣ ከዛ ከውድቀት ተምረን ለወደፊቱ ማሻሻል ሙሉ ኃላፊነት ስንወስድ አንደኛ አእምሯችንም ይዘጋጃል። በቃ ለሆነ ነገር ኃላፊነት እንዲሰማን ካደረግን ራሳችን ምን ማድረግ እንዳለብን ከጊዜ አጠቃቀማችን ከሪሶርስ እያንዳንዱን ነገር ዌል ፕላንድ አድርገን እንድንሄድ ያግዘናል ማለት ነው። ስለዚህ ማንንም ሰው መውቀስ የለብንም፣ ሌላ ምክንያት መደርደር የለብንም እና ሙሉ ኃላፊነቱ የኛ እንደሆነ መውሰድ ነው። በሁለተኛ ደረጃ ደግሞ ምንድነው? ግሮዝ ማይንድ ሴት ዴቨሎፕ ማድረግ ነው። ይሄ የእድገት አስተሳሰብን ማዳበር ማለት ነው። እሱ ምንድነው? በተለያየ የሚያድግ አእምሮ ያለው ወይም የሚያድግ አስተሳሰብ ለለውጥ የተነሳሳ አእምሮ እድገት ላይ ያለ አእምሮ ያለው ሰው ነገሮችን ወደ ሰው እንትን ከማለት ይልቅ ወደ ራሱ ወደ ውስጡ ነው የሚያየው። ወደ ውስጡ ሲያይ ራሱ ላይ ይሰራል። ፕሮፌሽናል ግሮዙ ወይም ሙያዊ እድገቱም ላይ ራሱም ላይ ሊሆን ይችላል። እድገት ለማምጣት የፈለገ ሰው ምንድነው? ስትሮንግ ማይንድ ሴት ዴቨሎፕ ያደርጋል። ግሮዝ ማይንድ ሴት ዴቨሎፕ ያደርጋል ማለት ነው እና
የእድገት አስተሳሰብ ሊኖር በቃ ፎከስ ያደርጋል። መስራት ያለብኝ ነገር ምንድነው? አቺቭ ማድረግ የፈለገውን ነገር ያውቃል። ማንበብ ካለበት ማንበብ፣ አእምሮው እንዲያድግለት እንዲጎለብት የፈለገ ወይም የፈለገች ሰው ምንድነው የአእምሮ እድገትን ይገነባሉ ብሎ የሚያስበው ነገር ይሰራል። ሙሉ ኃላፊነት ይወስዳል። ብዙ ነገሮችን ወደ ራሱ ነው። ለውድቀቱም፣ ለስኬቱም፣ ለሽንፈቱም ሁሉ ነገሩ ራሱ ነው። ዴቨሎፕ ያደርገዋል። ብዙ ነገር ከውስጡ ይሰራል ማለት ነው። ከውስጡ የሰራውን ወደ ተግባር ይቀይረዋል ማለት ነው። ስለዚህ መጀመሪያ ሙሉ ኃላፊነት መውሰድ ነው። ሁለተኛ ደግሞ ግሮዝ ማይንድሴት ዴቨሎፕ ማድረግ ነው። በሶስተኛ ደረጃ ደግሞ ምንድነው? ክሊር የሆነ ጎል ማስቀመጥ ወይም ሊነካ ሊዳሰስ ሊጨበጥ ልንደርስበት የምንችለው ጎል ማስቀመጥ ነው። ይህም ሴት ክሊር ጎል ኤንድ አክሽን ፕላን ምንድነው? እሱ ግልጽ የሆነ ዓላማ ወይም ግብ ማስቀመጥና እሱን ለማሳካት የሚረዳንን ምንድነው ይሄ የድርጊት መርሃ ግብር ነው የሚባለው። እሱን ማስቀመጥ ያስፈልጋል ማለት ነው። ብትን ያለ ይሄ የማይዳሰስ ብዙ ጊዜ ውድቀትም ወይም ፌል ልናደርግ የምንችለው ወይም ልንወድቅባቸው የምንችለው ነገሮች ዝም ብሎ ብትን ያለ ነገር ስናስቀምጥ አእምሯችን ፎከስድ አይሆንም፣ ሪዛልት ኦሪየንትድ አይሆንም። በትክክል ያስቀመጥነው ጎል ካለ እሱን እያሰብን ስንተኛም ስንሄድም ምንም ስናደርግ መስራት ሙሉ ጊዜያችንን ያለንን ሪሶርስ መስጠት ያለብንን ነገር በሙሉ ለዛ ላለምነው ዓላማ ስለምናውል ስላለምነው ጎል ያስቀመጥነው ጎል ስለሆነ እሱን ደግሞ ለማሳካት ምን ያስፈልጋል ማለት ነው? አክሽን ድርጊት ፕላን ማውጣት ያስፈልጋል። ታይሙን ስኬጁል ማድረግ ያስፈልጋል። እና ይሄንን ለምን ይጠቅመና ራሳችንን ዳውን ከማድረግ ይልቅ ፐርሰናል ዴቨሎፕመንት ግሮዝ እናደርጋለን፣ ፕሮፌሽናል ግሮዝ እናደርጋለን። ማንም ሰው የስኬት መንገዱ የተለያየ ቢሆንም ስኬት ላይ እንደርሳለን ብለን ያስቀመጥነውን የጊዜ ገደብ ሊያሳጥረው ወይም ሊያስረዝመው ይችላል ማለት ነው። ያ ምንድነው? ሁሉም ነገር በእኛ ይወስናል። ምንም እንኳን እንደምንኖርበት እንትን ቢሆንም ግን የእኛን ሙሉ ትኩረት ይፈልጋል ማለት ነው። በአራተኛ ደግሞ ይሄ ፍርሃትን ማስወገድ ነው። ፍርሃት ምንድነው? ወደኋላ ይጎትተናል። ይሄንን ባደርግ አንዳንድ ጊዜ ሪስክ ካልኩሌት ምናምን እናደርጋለን። ሪስክ መፍራት ሳይሆን ግን ወደኋላ እንዲያስቀረን መፍቀድ ሳይሆን በደንብ ፖዚቲቭ ሳይዱ ኔጌቲቭ ሳይዱ አእምሮን ማዘጋጀት ነው። የሆነ ነገር ወስኖ መስራት፣ የሆነ ነገር ቢያጋጥም ግን እንዴት ላልፈው እችላለሁ የሚለውን ነገር ማስቀመጥ ይሻላል እንጂ ስንፈራ ያን ነገር ወስነን እንዳንቀጥል ወደኋላ እንድንጎትት ነው የሚያደርገን ማለት ነው። በአምስተኛ እንግዲህ ምንድነው? ታይምን በደንብ ማኔጅ ማድረግ ነው። ይሄ በጣም ወሳኙ ነገር ነው። ተማሪም ሆን ሰራተኛም በየትኛውም የህይወት ምዕራፍ ውስጥ የኑሮ እንትን ውስጥ ብንሆን ጊዜ በጣም ወሳኝ ነገር ነው። ስለዚህ ማኔጅ ዩር ታይም ፕሮፐርሊ በጣም አስፈላጊ ነው። ማኔጅ ዩር ታይም ፕሮፐርሊ ሁሉም ሰው ማለት ነው። በቃ ዊ ሃቭ ቱ ማኔጅ ለትምህርትም ሆነ ለስራም ሆነ ለህይወት ባላንስም ያስፈልጋል። በሪሌሽንም ሆነ በትዳር ውስጥም ብንሆን ከስራ ጋር ያለውንም ነገር ባላንስ ለማድረግ ወርክ ላይፍ ባላንስ ለመስራት ምን ያስፈልጋል? ታይማችንን ማኔጅ ማድረግ። ካልሆነ በአንድ ሳይድ እንሆንና የሆነ ሚስ የምናደርገው ነገር ይኖራል ማለት ነው። የምንስተው የአንድ ነገር ከሳት ነው ደግሞ ለመመለስ ሊከብድ ይችላል ማለት ነው። ስለዚህ ባላንስ ለማድረግ ምን ያስፈልጋል? ታይማችንን ፕሮፐርሊ ማኔጅ ማድረግ ያስፈልጋል ማለት ነው። በስድስተኛ እንግዲህ ምንድነው እዚህ ጋር ጎል መቀመጡ ብቻ አይደለም ታይሙን እንትን ማለት ብቻ ሳይሆን ለእያንዳንዱ ልክ ስንሰራ ለምሳሌ የሆነ ጎል አስቀምጠን እዛ ጎል ለመድረስ የሚያጋጥሙን ኦብስታክሎች ወይም ፕሮብለሞች ይኖራሉ። ለዛ ግን ምን መሆን አለብን? መፍትሄ ተኮር መሆን አለብን። ሶሉሽን ኤንድ ሪዛልት ኦሪየንትድ ማለት ነው። የመፍትሄና ውጤት ተኮር የሆኑ ሰዎች መሆን መቻል አለብን። ትምህርታችን ላይ ሆነ መስሪያ ቤታችን የምንሰራ ፕሮፌሽናል ላይ ሆነን ቢሆን ሶሉሽን እና ሪዛልት ኦሪየንትድ መሆን አለብን ማለት ነው በተቻለ መጠን። ምክንያቱም ውጤት ተኮር ስንሆን ላስቀመጥነው ጎል ውጤት እንዲመጣልን ፎከስ እናደርጋለን። እሱን ለመስራት ደግሞ
የሚያጋጥሙን ብዙ ችግሮች ያጋጥሙናል። አንድ ነገር ለምሳሌ የ2 ዓመት የ3 ዓመት እ አቺቭ ማድረግ የሚገባ ግልጽ የሆነ ግብ ካስቀመጥን በ2 ዓመት ወይ በ5 ዓመት አቺቭ ማድረግ የፈለግነው ማሳካት የፈለግነው ግብ ካስቀመጥን እዛ ግብ ለመድረስ ግን ፕሮሰሱ ውስጥ የምንሄድበት ጉዟችን ውስጥ ብዙ ችግሮች ሊያጋጥሙን ይችላሉ። እነዛ በሚያጋጥሙን ችግሮች መሰበር ወደኋላ መሆን ሳይሆን ለሚያጋጥሙ ነገር ሶሉሽን መስጠት፣ አእምሯችንን ማዘጋጀት ለሚያጋጥሙን ችግሮች ሶሉሽን ኦሪየንትድ መሆን አለብን። የመፍትሄና ውጤት ተኮር የሆኑ ሰዎች መሆን አለብን ማለት ነው። በኋላ ላይ ስንወርቅ ሰበብ ከመፍጠር መጀመሪያውኑ እንደዚህ አይነት ፐርሰናሊቲ ዴቨሎፕ እያደረጉ መሄድ ያስፈልጋል ማለት ነው። በሰባተኛ እንግዲህ ኢምፕሩቭ ሰልፍ ዲሲፕሊን ነው። በጣም ሰልፍ ዲሲፕሊን እና ኮንሲስተንሲ በአንድ ሰው የህይወት ጉዞ በጣም አስፈላጊ ነገሮች ናቸው። ተማሪም ሆነ ማን በቃ ምንም ነገር ውስጥ ብንሆን ዲሲፕሊን ዋና ነገር በጣም ለምንም ነገር አስፈላጊ ነው። ከዛ ደግሞ አንድ ነገር ኮንሲስተንሲ ለምሳሌ እንደው አንድ ተማሪ ወይም ሰራተኛ ብለን እንትን ባንለው ራሱ ከዛ ከነዚህ በተጨማሪ ጤናማ የሆነ አስተሳሰብ እንዲኖር አንድ ሰው ውጫዊ ፊዚካሉም ጥሩ መሆን አለበት። እሱ ለምሳሌ የፊዚካል ፊትነስ ምናምን ቢሰራ አንድ ቀን እየቀረ ከዛ እየቀረች የሆነ እንትን ከሚል ምንድነው ዴይሊ ኮንሲስተንሲ ወይም ደግሞ በሳምንት 4 ቀን ከሆነ ዴዲኬትድ ሆነን ለዛ ነገር ኮንሲስተንት መሆን አለብን። ዲሲፕሊን መሆን አለበት። ኖት ኦንሊ ፎር ቢሄቪየር ለምንሰራው ነገር በትምህርትም በስራም በእያንዳንዱ በህይወታችን ውስጥ ለምናደርገው ነገር ዲሲፕሊን እና ኮንሲስተንሲ አስፈላጊ ነው ማለት ነው። ምክንያቱም የፈለግነው ነገር አቺቭ ሳናደርግ ስንቀር ወይም ፌል ስናደርግ አንዱ እንትኑ ምንድነው እነዚህ ነገር ነው። ስለዚህ ሰበብ ከመፍጠር ይልቅ በኋላ ላይ መጀመሪያውኑ እነዚህ ነገሮች እያዳበረን ሰበብ መስጠትን ማስቆም የምንችለው አንድ ሰው በህይወቱ ሰልፍ ዲሲፕሊን እና ኮንሲስተንሲ ሲኖረው ነው። ከላይ በዘረዘርኳቸው ከአምስቱ በተጨማሪ በስድስተኛ ኢምፕሩቭ ሰልፍ ዲሲፕሊን ኤንድ ኮንሲስተንሲ ማለት ነው። ስለዚህ ራስን መግዛት ነው እንግዲህ ለእያንዳንዱ ነገር ራስን ማስገዛት ያስፈልጋል። ኖት ኦንሊ በዓለማዊ ህይወታችን በመንፈሳዊ ህይወታችንም ራስን መግዛት ያስፈልጋል። ኮንሲስተንሲ ያስፈልጋል። ዲሲፕሊን እነዚህ ነገሮች ሰው ብልጥ ስለሆነ በጣም ታታሪ ስለሆነ ብቻ አይደለም ስኬታማ የሚሆነው። ከእግዚአብሔር ጋራ ማንም ሰው እንደየእምነቱ መግባባት መስተጋብር ሊኖረው ይገባል ማለት ነው። ጸሎት ያስፈልጋል። ጾም፣ ጸሎት እነዛ ነገሮች ምን ይፈልጋሉ? ዲሲፕሊን ኤንድ ኮንሲስተንሲ ይፈልጋሉ ማለት ነው። በሰባተኛ እንግዲህ በስምንተኛ ደረጃ አካባቢያችንን መልካም በሆኑ ጥሩ አስተሳሰብ ባላቸው ለማደግ የሚተጉ ሰዎች ጋር መክበብ አለብን። እኛ የሆነ እንዴት ነው እንስራ፣ እንደግ፣ እንለወጥ፣ እናጥና፣ በስራ ህይወታችንም እንስራ ብለን በእንትን ስንል ኔጌቲቭ የሆነ ወይም ከኛ ተቃራኒ የቆሙ ሰዎች ከሆኑ እኛንም ወደ እነሱ ይስቡናል እንጂ እኛ ወደ እነሱን ወደኛ ለመሳብ ሊከብደን ይችላል። ምክንያቱም ከኛ ማለት ልንስባቸውም እንችላለን፣ ግን ኢት ቴክስ ታይም ለሌላ መስጠት ያለብንን ጊዜያችንን እነሱ ይሻሙናል ማለት ነው። እንደዛ ከሚሆን ግን ምርጫችንን ማስተካከል ከኛ ከሚመስሉን ሰዎች ማደግ የሚፈልግ ሰው ጋር አእምሯችንን የሚመርስ ሳይሆን የሚገነባ ፖዚቲቭ ማይንድ ሴት ያለው ግሮዝ ማይንድ ሴት ያለው ሰው ጋር መክበብ አለብን አካባቢያችንን ማለት ነው። በዘጠነኛ እንግዲህ ምንድነው ምንም ቢሆን ሰበብ መስጠት ከምንም አያድንም፣ ከተጠያቂነት አያድነንም። ይልቅስ ከስህተቶቻችን ከውድቀቶቻችን መማር፣ ትናንት ፌል ያደረኩበትን ነገር ነገ ላለመድገም መጣር ነው። ነገ ላለመድገም ደግሞ ምንድነው መማር እና ከዚህ በፊት አሁን 9ኛ ላይ እስከ 8 የጠቀስኳቸውን ነጥቦች እነሱን ተግባራዊ ማድረግ መለማመድ። ህይወት እንግዲህ ልምምር ነች። በዓለማዊ ህይወታችንም ሆነ በመንፈሳዊ ህይወታችን በአንድ ጊዜ የምናመጣው ነገር የለም። ልምምር ነው። ደረጃ በደረጃ ነው እያደገን ኢምፕሩቭ እያደረገን የምንሄደው። አእምሮም ቢሆን ከእድሜም ከእያንዳንዱ ከህይወት ትምህርትም ከምናልፍበት መንገድም ነው እየተሰራ ነው የምንሄደው እና ሁልጊዜ መማር በሂደቶቻችን ለውጥ ማምጣት ነው። ስለዚህ በተቻለ መጠን ውድቀትን
ሰበብ እየሰጡ እየሸፈንን ሁልጊዜ በዛ መንገድ ከመሄድ ይልቅ የሰራሁት ነገር ምንድነው? የቱ ጋ ነው ስህተቴ? መማር ለሰን ለርንድ ማድረግ እና ለወደፊት ያን እንዳንደግመው ማድረግ ነው። እንግዲህ በመጨረሻ ደግሞ ምንድነው? አክሽን ነው በቃ። አክሽን በየትኛውም ሁኔታ አክሽን ያስፈልጋል። ምንም ኖ ሞር ታይም የምንጠብቅበት ማለት ነው። ዛሬ ነው ከትናንት መማር፣ ዛሬን መኖር፣ ለነገ ዛሬ መስራት ነው። ነገ አደርገዋለሁ የሚባል ነገር የለም። ነገ ባልን ቁጥር ሌላ ነው። ጊዜ ላንኖርም እንችላለን እኮ። ነገር ግን እምነት ያለው ሰው ተስፋ አለው። ተስፋው በእግዚአብሔር ላይ ነው። ነገን እንደሚያገኝ ተስፋ ያደርጋል። ስለዚህ ተስፋ ያለው ሰው ደግሞ ነገ ብዙ ራዕይ አለው፣ መድረስ የሚፈልግበት ዓላማ አለ። ግን ዝም ብሎ ተስፋ ብቻ ሳይሆን አክሽን ያስፈልጋል፣ መስራት ያስፈልጋል ማለት ነው። ስለዚህ ለእያንዳንዱ ውድቀቶቻችን ሰበብ ከመፍጠር ይልቅ ያነሳናቸውን እነዚህ ነጥቦችን በህይወታችን ተግባራዊ በማድረግ ልምምድ በማድረግ ራሳችን እያሳደግን የተሻሉ ሰዎች የምንፈልገውን የስኬት መንገድ መያዝ እንግዲህ እንደየእምነታችን እየጸለይ እንደ ሰው ግን የድርሻችንን ለመወጣት ስኬታማ ለመሆን የራስ ጥረት ያው ጥረህ ግረህ ብላ አይደለም የሚለው የራሳችን ጥረት ስለሚያስፈልግ በኋላ ያው ምንድነው መጀመሪያ ነበር መጥኖ መደቆስ የሚባለው አይደለ? ስለዚህ በኋላ ላይ ከማለቃቀስ ሌሎችን ብሌም ከማድረግ ለነዛ ለተፈጠሩብን ነገሮች ኤክስኪውዝ ከማድረግ ከመስጠት ይልቅ ኃላፊነት ወስደን እያንዳንዱ ነገሮች ከስህተቶቻችን እየተማረን የተሻለ ነገር ለመስራት እንሞክር። ይሄ ሀሳብ እንግዲህ ይጠቅማል፣ ለሌሎች ያስተምራል ብላችሁ ካሰባችሁ ሼር አድርጉ። የተለየ ሀሳብም ካላችሁ የሀሳብ መስጫው ላይ አስቀምጡ። ሌላ መስራት ያለብኝም ሀሳብ በተለየ አንገል ይሄን ብታዩ ይሄን ብትሰሪ ብላችሁ የምታስቡትም ካለ የሀሳብ መስጫው ላይ አስቀምጡልኝ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።